በተባለው መሰረት 3 ጊዜ ክዶታል። በተያዘ ሰዓት በጲላጦስ አደባባይ ላይ አይሁድ እያንገላቱ እያዳፉ እያሰቃዩ በያዙ ሰዓት አንተ ከኢየሱስ ክርስቶስ ጋር አልነበርክምን ብለው ሲጠይቁት አዎ እኔ አልነበርኩም አላውቀውም አለና 3 ጊዜ ካደው ቃሉ ስለሆነ ማለት ነው። ይሄንን ስለተናገረ እግዚአብሔር በተናገረው ቃል ደግሞ ያረጋግጥለት ዘንድ እግዚአብሔር እንደሚወደው እግዚአብሔር እንደሚያከብረው ያረጋግጥለት ዘንድ አዎ እነሆ የዮና ልጅ ስምዖን ሆይ ትወደኛለህን እያለ 3 ጊዜ ነው የጠየቀው። 3 ጊዜ ተናግሮ እንደካደው 3 ጊዜ ጠይቆ የጴጥሮስን አለትነት፣ የጴጥሮስን ልጅነት፣ የጴጥሮስን ወዳጅነት መድኃኔዓለም ኢየሱስ ክርስቶስ አረጋግጠውለታል በሚል ሊቃውንት በትንታኔያቸው ያስተምራሉ። አያችሁ እግዚአብሔር ልጆች እግዚአብሔር ሲወደን፣ እግዚአብሔር ሲመርጠን፣ እግዚአብሔር ሲያነሳን፣ እግዚአብሔር ከወደቅንበት ከተጣልንበት ከተረሳንበት ቦታ ላይ በር አንኳኩቶ በሀሳብ በአመለካከት እኔና እናንተን ሲጠራን የሚሳነው ነገር የለም። ሀሳቡን መቀበል፣ ድምፁን መስማት፣ ቃሉን መስማት፣ ከቃሉ ጋር መኖር ከእኔና ከእናንተ ይጠበቃል እንጂ እግዚአብሔር ታማኝ አምላክ ነው፣ ይጠራናል። ታማኝ አምላክ ነው። ከወደቅንበት ከኃጢአት ስፍራ ላይ ይጠራናል። ከገባንበት ከኃጢአት አዘቅት ውስጥ የኔና የእናንተ አምላክ ነው። ብሩካን የእግዚአብሔር ልጆች ኑ ቃሌን ስሙ፣ ኑ በቃሌ ተባረኩ፣ ኑ ከቃሌ ጋር ኑ እያለ እኔና እናንተን ባሮቹን እኔና እናንተ ልጆቹን ምንም ደካሞች ብንሆንም እግዚአብሔር ጠርቶናል። ከፍ አድርጋችሁ አመስግኑ። ስሙ ለዘላለም የተመሰገነ ይሁን። እኛ አስደስተነው አይደለም፣ እኛ ወደነው አይደለም፣ እኛ ብቁ ምግባር ብቁ ስራ ኖሮን አይደለም። ማን ስለወደደን ነው? ድምፃችሁን ከፍ አድርጉ። ማን ስለወደደን ነው? ማን ስላከበረን ነው? ማን ከመቼውም በላይ ጴጥሮስን እንደጠራው ጴጥሮስን እንደሰበሰበው ማን ስለሰበሰበን ነው? አመስግኑ። ስሙ ለዘላለም የተመሰገነ ይሁን። አንተ እኔ እንደምወድ ታውቀኛለህ። አዎ ጌታ ሆይ አለና ምስክርነቱ ሰጠ። እግዚአብሔር ልጆች እግዚአብሔር እንደሚወደን ስንቶቻችንን የምናውቀው? እግዚአብሔር እንደሚያከብረን ስንቶቻችንን ልቦናችንን ሀሳባችንን ለእግዚአብሔር የሰጠን? እግዚአብሔር ከወደቅንበት፣ እግዚአብሔር ከጠፋንበት፣ እግዚአብሔር ከጨለማ ሕይወታችን አውጥቶ ወደ ጽድቅና ወደ መልካም ነገር እንደሚመልሰን አምነን ለእግዚአብሔር የተሰጠን ስንቶቻችን ነን?